ወይኔ ባጭሩ ቀጭሁ በረዝሙ አላየሃት ቤት ይመታለይ ከዱባይ አራትዬ ከደቡብ አፍሪካ ነው የመጣኝ ከደቡብ ዱባይ መታለይ ከደቡብ ዱባይ ኧረ አይደለም ከደቡብ አፍሪካ ነው ባኪያው ነው ከደቡብ ዱባይ መታለይ አላየሃት ማስታወቂያ ቢያሰሩ እኮ እንዲህ አይሆንም ነበር አዎ እንዲህ አይሆንም ነበር ማስታወቂያ ቢያሰሩት እንዲህ አይሆንም ነበር yes መጣ yes ማን አንተ ና ስልኬን ቻርጅ ኧረ ስልኬን ሊዘጋ ነው ቻርጅልኝ እንዴ ረሳሁት ሰላም እንግዲህ ዛሬ ሴዶና ጆኒ ተፋጠዋል። እንግዲህ ከሴዶ እንጀምራለን። ሴዶ ስለተጋጣሚ ለጆኒ የምትለው ነገር ካለ እስቲ በልልኝ። አመሰግናለሁ እድሉ ስለተሰጠኝ። በቀሉ ተዘጋጅ። ዱባይ፣ ቱርክ፣ ጣሊያን፣ አፍጋኒስታን ሂጄ ነው የሰለጠንኩት። ተዘጋጅ። አፍንጫሽን ብዬ በ5 ሰከንድ ነው ዱብ ማረግ። ይሄን ሰውነት ያመጣሁት 10 ኪሎ ጥብስ 10 ኪሎ ቁርጥ ነው የበላሁት። ቁርጥ ነው እንደዚህ የነፋፋኝ። እሺ ጆኒስ የምትለው ነገር አለ? ሴዶ እመነኝ፣ ዲስሬስፔክት እግርህን ልቁረጠው እጅ ተናገር። አንቺ በቀሉ አንቺ መለፍለፍህን አቁምና በቀሉ ጨፍሪ እናንተ ምንድነው ዝም አትሉልኝ እንጂ ትንሽ በቅዬ ማነው ማይኮን ቀመው ይው ከአንድ ዙር በላይ አያልፍም። እግርህን ነው ቁምጥጥ አድርጌ የምለቅ። እንግዲህ ንግግራቸውን ጨርሰዋል። አሁን ደግሞ ፎቶ ለመነሳት ማለት ነው ፊት ለፊት አንተ በቀሉ ፈትሽልኝ። በእንቁላል ሰው ቦምብ ይዛ ልመጣ ትችላለህ። በቀሉ ትፈተሽልኝ እያለ ነው ፈትሿል። ምንም አይነት ያስኩት ነገር የለም። ይው አስተናጋጅ አቤት ምን ልታዘዝ ጌታው እንዴ ዛሬ መጣ አጥም ቢሳንጣል ማን ነው ይሄ አጥም ባሱ እኛ ቤት አጥም ባሱ የሚባል ምግብ የለም እኮ ይሄ ሙሳ መድኃኒዓለም አንተ ቆይ እኔን ለማደናገር ነው የምመጣ ምን ነው ሰርቼ ብበላበት ሙሳ በቃ የለም እሺ በቃ የሽሮ ገንፎ አንጣልኝ እሱም የለም ካለለ ለምን ስራውን አታቆም በቃ መንቦለኔ አንጣልኝ አዳተ የት ቆይተህ ነው? በል እዚሁ ነው። ምን ነው ሱስ ነገር ጀመርክ? ኧረ አልጀመርኩም። እና እስካሁን ምን አስቆየህ? አይ እዚሁ ከጓደኞቼ ጋር ትንሽ ደብሮን ሲጋራ ምናምን እያጨስን። ሌላስ? ሺሻ ምን ስበል በዝምሮ ድነ ሺሻ ታጨሳለህ? በእነሱ ወጭ ነው ምንም አይነት ወጭ አላወጣሁም። አይ እሱ ሆነ ይሻላል። በሰው ግዛ ገንዘብ ስታወጣ እንዲያላይ ቃዲራቲታማ ሁይና ሰላም ነው። እንዴት ነው? ምን ነበር የመጣህ? እንዲያው ህልም ለማስፈታት ነበር የመጣው። እሱንማ የተካንኩበት ነኝ። አገር ያወቀኝ ነኝ። እሺ ተናገር። እንዳለ በቃ ወዲያውኑ እንደተኛሁኝ ሻይ ዳቦ ቤት ይመስለኛል። እንዳለ በቃ ዳቦውን አቅርባልኝ አለ ሻይ ያለ ውሃ እንዳለ ያን ዳቦ ስበላ መሀል ላይ እና አነቀኝና በቃ ወዲያውኑ ነቃሁ። እንዴው ይሄ ህልሙ ፍች ምንድን ነው? ይሄማ መፍትሄው ራስህ ጋር። እንዴት ዛሬ እንደዚህ እንደተሰቃየው በዳቦ መልሰተኝ ሻይና ውሃ ያረጉልሃል። ዛሬማ ፈርዲሚ ሳላበላ አልመለስም። ስማ አንተ ገና ልጫወትም እንዴ? አንተ ተሰብራብኛለህ። ኧረ እኔ ቀይሬህ እንዴ ደግሞ ልትቸገረህን ካበት ና እንጫወት። ቆይ በገና ጨዋታ አይቆጡም ጌታ። አቤት መስተፋቅር ነው። ሰላም ነው ጋሽ? አቤት ሰላም ነው። እንዴት ነው? እንደው መስተፋቅር ለማሰራት ነበር የመጣው። እሱማ እኔ የተካንኩበት ነኝ። አገር ያወቀኝ ፀሐይ የሞቀኝ። አዎ በጣም እንደሚችሉ ተነግሮኛል። አዎ እና በቃ ልጅቱ ተንገብግባ እንዲጎደኝ ነው የምፈልግ። ይሄ ቅጠል ይታያል አይደል? በጣም በቃ አለ የተባለ ቅጠል ነው። ልጅቱ እንዲፈሳብህ ነው የምፈልግ። አልጋ ላይ እንደተኛችሁ እንዲፈሳ። ኧረ እኔ እንዲፈሳብኝ አልፈልግም። እሺ በቃ እንዲታራ ነው የምፈልግ። ምን ሊያደርግልኝ ነው የምታራ? በቃ ችግር የለውም። እንዲቀዝንብህ አረጋ። ራስህ ቅዘን የቅዘን አብ ያሳይሃለሁ። አንተንም ነው ማሳራ። ታፕ ሸር ኮምፕሊንግ አንተ ልጅ በቃ ለየልህ። ታፕ አርጉ። ለምን መለፍለፍ ከሆነ ስራ አማኑኤል ገብተህ አለፈልህ። ኧረ ቪዲዮ እየሰራሁ ነው። ዝም በል። በቃ ዝም አለ እንዴ። እንግዲያ በመጣ ቁጥር እኮ እኛ የማን ልጅ አብዱ ነው እየተባልን እኮ ተሳከረ። የት እንሂድ? እሺ ተማሪዎች ዛሬ ደግሞ ስለ ሂሳብና ስለ አማርኛ እንማራለን። እስኪ ስለ ሂሳብ ጠለቅ ያለ እውቀት ያለው ሰው ወጥቶ ይናገር። እኔ እናገራለሁ። እንግዲህ ኤክስ ሲደመር ኤክስ እኩል ይሆናል ዜድ ነው። ጀስባ ዋይኔ ጥላሃት ነው። አረጋሽ እኔ ትናንትና እማዬና አባዬ ዋይ ሲሉ ነበር። እነሱ ናቸው ወሰዷል። በቃ በእናትህ ቅበረኝ። አንተ ምኑ ሟርተኛ ነህ? ኧረ በእናትህ የዛሬ ነው ቅበረኝ። ሳሞት ነው እንዴ ታዲያ የምቀብርህ? እሺ ትከፍላለህ? እከፍላለሁ። ተከፈልክማ እኔ ምን ገባኝ? በል አሁን መቅበር እችላለሁ። ሞታል ግን ትከፍላለህ። እንዴት ነው? ሰላም ለዚህ ቤት ሰላም ናችሁ? ኖር ቁጭ በል እዛ። አይ የመጣሁበት ሳይሳካልኝ ቁጭ አለ። አንተ እንዴት ምን ቀይ ነው ቁጭ ማትለው? ይሄው ቁጭ እላለሁ። የመጣሁበት ምን ነበር? ልጅህን ለእኔ ብዬ ነበር። እንዴት ምን ቀይ ነው? እና ለምን አርሃ ይወጣ እና
እኔ ቀንደም ተዋጊ ነበርኩኝ። በቃ ተኳሽ ነበርኩኝ። አይቻልምርም እሳት በቃ ተኩስ ላይማ እሳት ነው የሚያደርገኝ። እኔ አይደለሁ ተውና እና ተኳሽ ነኝ። ቦምብ ሲጣል ራሱ ቦምብ እኔ ነኝ የማከሽፈው። በቃ ቦምባን ብድርግ ጉርስ ነገር ማረጋት እና ያው አንዳንዴ እንደ ጦር ማስቲካ ይሏታል። እንደ ማስቲካ ነበር የሚያላምጧት። ያው እንደዛ ነበር የምጠቀመው። አቺ ልገሊን ነው እንዴ? ወንጀለኛ መታሰር ትፈልጋለሽ እንዴ? አላችሁ እንዴ? አሁን ምሽግ ይዘን ተርፈናል አለ። የሚሳኤል ሙከራ ነው የተደረገብን። ስማ አሁን ቂጧ ቢታይ ውሃ መንጭቷል። አረ ኮፒ ሊንክ አድርጉ ቫይራል እንዲወጣ። የባርቄ ወዴት እየሄድክ ነው? በል አንተው እዛ ክርስትና ላነሳ እየሄድኩ ነው። አረ እኔንም ይዘህ ሂድ አነሳለሁ። ህፃን ነው ማነሳው። ራ አንተ የምን ያክል ቢወፍር ነው? በእጅ አይደለም እኮ ማነሳው እና በእግር ልታነሳው ነው? አንተ ማነህ? ገንብረው። አቤት በል እንግዲህ ዝናቡን ማባርታልን አገሬ እየሄድኩ ነው። አረ ቆይ አሁን አትሄድ፣ ጎርፍ ይበልሃል። አራ አለመታወቅ አታውቅኝም ማለት ነው። እኔ ነው ጎርፍ የሚበላኝ? ስማ ታሪኬን አላወቅህማ። በ1632 ኮሪያ ዘመቼ 800 የጣሊያን ወታደሮች መጥተው እኔን ለመግደል ከ800 አንድ ነምበርጊኒ የሚባል ወታደር ብቻ ነበር የተረፈው። እሱ ብቻ ነው የሚገርምህ። ሱዳንን ለ99 ዓመት ገዝ እንደውም አማካሪ አቡሸማኔ ነበር። ጠባቂዎቹ ሁሉ አንበሳ፣ ነብር፣ ተኩላዎች ነበሩ። ኧረ አይቀደዱ ዳዳ ይሄንማ ጉድ መስራት አለብኝ። 10,000 አንተ ባለበት ቁም ብያለሁ። እግሬን ወደ ላይ አድርግ፣ እግሬን ወደ ላይ አድርግ ነው ያልኩህ። ማነው እጅን ያለህን አንተ? አረ ልጆች ምን አለኝና እኔ ዝም በለው። ጧት 10,000 ብር ይዞ ሲወጣ አይቼዋለሁ። ከኔ የሚደበቅ ነገር አለ መስሎሃል? አት ጉድ ብለህ ደግሞ አባትን መስራት ጀመር። አይደለም እኮ አባት ያንተ ጓደኞች ላይቭ ገብተው አንበሳ ነበር ተኩላ ዲኩላ ይወርድላቸዋል። አንተ እኔን ሪንግ ላይ ትቋጥቻለህ። ዳኒ ጋር ሄዳለህ። ዳኒ ኤሌክትሮኒክስ ማንኛውንም የኤሌክትሮኒክስ እቃዎችን ዳኒ ጋር ያገኛሉ። ሪንግ ላይቶችን፣ ሰልፊ ስቲኮችን ማስመጥተናል። አድራሻችን መካነ ሰላም ዩኒቨርሲቲ ነዳጅ ማደያ ጎን ያገኙናል። ለማዘዝ በስልክ ቁጥራችን በ0941 239073 ይደውሉ። ከታች ሜንሽን ያደረኩትን አካውንት ሁላችሁም እየገባችሁ ፎሎ አድርጉ። 5000 አስገቡልኝ። ቻሌንጅ ነው። ይመቻችሁ። በቃ መጥኩ ባጭሩ ቀጭ ሲኦል ነው ገነት ያለሁት። ኧረ ገነት ነው መሰል። ቆጣሪው ቢዜሮ ነው በቃ ሲኦል እኮ ነበር። አባዬ እኔ መብራት አልያዘህም ሲጀመር ለይቶኝ ነበር። ተቀልልህ ነው ይዘዋል። ወይኔ ሙቼ ቀረው በቃ ሙቼ ቀረው በቃ። አፈር ብላ ነው ቆጣሪው ብታጠፋው ኖር እንዲህ አልሆንም ነበር። አሁን ቶሎ ብለህ ቆጣሪውን አጥፋልኝ።